ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ዛሬ የስኳር መጠንን ለመቀነስና ለመቆጣጠር የሚጠቅሙ የምግብና የመጠጥ አይነቶችን ነግራችኋለሁ። ይህ ቪዲዮ የስኳር መጠንን ለመቀነስ ለሚፈልጉ ብቻ ሳይሆን ቦርጭን ለመቀነስ ለሚፈልጉም ይሆናል። ውፍረትና የደም ስኳር መጠን ቀጥተኛ ተያያዥነት ያላቸው ሲሆን የደም ስኳር መጠን ወይም ደግሞ ግሉኮስ ከፍ ባለ ቁጥር ለከፍተኛ የስብ ክምችት ወይንም ቦርጭ ይዳርጋል። ስለዚህ የሰውነት የደም ስኳር መጠንን እስካልቀነሳችሁ ድረስ ቦርጭ ወይንም የሰውነት ክብደትን ወይ ውፍረትን ለመቀነስ አትችሉም። ስለዚህ አርቲፊሻል ማጣፈጫ ካላቸው ምግቦች መራቅ እንዲሁም ዛሬ የምነግራችሁን የምግብና የመጠጥ አይነቶችን ብታዘወትሩ በአጭር ጊዜ ውስጥ ለውጥ ታገኙበታላችሁ። ወደ ፕሮግራሙ ከመሄዳችን በፊት ግን ቪዲዮውን ላይክ እና ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በአንድ ምግብ ወይም መጠጥ ውስጥ ያለው የኃይል መጠን በካሎሪ ይለካል። የምንጠቀመው በላይ ብዙ ካሎሪዎችን ስንበላና ስንጠጣ ሰውነታችን የተረፈውን የሰውነት ስብ አድርጎ ያከማቸዋል። ይህ እየቀጠለ ሲሄድ በጊዜ ሂደት ክብደት ልንጨምር እንችላለን። ክብደትን ለመቀነስ አንድ ሰው ጥቂት ካሎሪዎችን በመብላት ወይንም በአካል ብቃት እንቅስቃሴ ተጨማሪ ካሎሪዎችን በማቃጠል የካሎሪ እጥረትን መፍጠር ይችላል። ይህ ሁኔታ በሰውነታችን የተከማቸ ስብን ለኃይል እንዲጠቀመው ያስገድደዋል። ይህም ክብደት እንዲቀንስ ያደርጋል ማለት ነው። ለምን ክብደት እንጨምራለን? በጣም የተለመደው መልስ ከመጠን በላይ ካሎሪ ያለው ምግብ ወይም መጠጥ መመገብ ከፍተኛ ውፍረትን ያስከትላል የሚል ነው። ይህ ማለት አንድ ሰው ክብደት በቀላል ቀመር ሊታወቅ ይችላል። ማለትም ወደ ሰውነታችን የምናስገባው የምግብ ካሎሪ መጠን ከምናስወጣው ከበለጠ ክብደታችንን ይጨምራል ማለት ነው። ካሎሪ ኢን ማይነስ ካሎሪን አውት ኢኳል ቱ ቦዲ ፋት ሚል ቀመር አለ። ታዲያ ቤት ውስጥ ማዘጋጀት በምንችለው ምን አይነት ነገሮችን ብንጠቀም የሰውነት ክብደትን አላስፈላጊ የሆነ ቦርጭን መቀነስ ወይም ማስወገድ እንችላለን የሚለውን ስናይ 6 የሚሆኑ መሰረታዊ የሰውነት ክብደት ለመቀነስ የሚረዱ ነገሮችን ዛሬ እናያለን ማለት ነው። የመጀመሪያው ተልባ ነው። ተልባ እጅግ በጣም ብዙ የጤና ጥቅም ያለው ሲሆን ተልባ በፋይበር የበለጸገ በመሆኑ ለጤና ጠቃሚ ተክል ነው። የደም መጠንን በአንዴ ከፍ እንዳይል ለመቆጣጠር ይረዳል። ጥናቶች እንደሚያሳዩት በቀን ከ7 እስከ 10 ግራም ተልባን ብትጠቀሙ የደም ስኳር መጠንን በ20% ዝቅ በማድረግ አላስፈላጊ ፋትን ያስወግዳል። ስለዚህ በተቻለ መጠን ተልባን በጁስ መልክ ወይንም ከተለያዩ ምግቦች ጋር ቀላቅላችሁ ብትጠቀሙት በጣም ጠቃሚ ነው። ሁለተኛ ዝንጅብል ነው። ዝንጅብል ለመተንፈሻ አካላት፣ ለአጥንት ህመም እንዲሁም ለልብ ጤና ጠቃሚ ሲሆን የስኳር መጠንን ይቆጣጠራል። ዝንጅብል የኢንሱሊንና የደም ስኳር መጠንን ለማሻሻል ጠቃሚ ሲሆን በሻይ መልኩ አንድ ዝንጅብልን አጥቦና ልጦ በማዘጋጀት በደቃቁ መክተፍ ከዛም ግማሽ ሎሚና ከአንድ ፍሬ ቀረፋ ጋር በመቀላቀል አፍልቶ በሻይ መልኩ መጠቀም። ለማጣፈጫም ማር በመጨመር መጠቀም ትችላላችሁ። ይህም በቀን ለአንድ ጊዜ ጠዋት ከምግብ በፊት ብትጠቀሙት በሳምንት ውስጥ ለውጡን ታዩበታላችሁ። ሶስተኛ ቀረፋ። ቀረፋ ጥናቶች እንደሚያሳዩት የደም ስኳር መጠንን በ20% ለመቀነስ ያስችላል። በተለይ ደግሞ በጊዜ የስኳር መጠናችሁን ለመቀነስና ለመቆጣጠር ከፈለጋችሁ በቀን የምትጠቀሙት የቀረፋ ሻይን የዘወትር ተግባራችሁ ልታደርጉት ይገባል። አረንጓዴ ተክሎችን መጠቀም። ይህ አራተኛ የምናየው ሲሆን አረንጓዴ ተክሎችን መጠቀም እንደ ጎመን፣ ሰላጣ፣ ስፒናች እና ጥቅል ጎመን ፋትን ለመቀነስ ይረዳል። በነገራችን ላይ አረንጓዴ ተክሎችን በማንኛውም ቀን ማንኛውም ሰው በቀን አንዴ ሊጠቀመው የሚገባ ነገር ነው። አምስተኛ ነጭ ሽንኩርት። ነጭ ሽንኩርት ለመድኃኒትነት ከሚጠቅሙ ነገሮች ውስጥ ግንባር ቀደሙ ሲሆን የስኳር መጠንን ወይም ደግሞ አላስፈላጊ ውፍረትን ለመቆጣጠር
ይረዳል። ነገር ግን ነጭ ሽንኩርትን አብስሎ ከመጠቀም ይልቅ በጥሬው መጠቀምን ይመረጣል። ለዚህም ውፍረትን እንዲሁም የፋት መጠንን ለማጥፋት ነጭ ሽንኩርት ከ5 እስከ 10 ፍሬ የሚሆን ልጦ አጥቦና ዘፍዝፎ በማሳደር ውሃውን መጠጣት ሲሆን፣ ሌላኛው መንገድ ደግሞ ነጭ ሽንኩርት እስከ 6 ፍሬ የሚሆን ከትፎ በማዘጋጀት አንድ ዝንጅብል፣ ግማሽ ሎሚ እንዲሁም 3 ብርጭቆ ውሃን በአንድ ላይ በመቀላቀል ብረት ድስት ውስጥ መጨመር፣ ከዛም እስከ 10 ደቂቃ በዝቅተኛ ሙቀት በማፍላት አጥልሎ አቀዝቅዞ በባዶ ሆድ ሁሌም ቢሆን መጠጣት። 6ኛ የካሮት ጁስ። የካሮት ጁስን ስትጠቀሙ በዚህ መንገድ አዘጋጅታችሁ ተጠቀሙት። የተፈቀፈቀ 3 ፍሬ ካሮት፣ የተቆራረጠ ዝንጅብል እንዲሁም ግማሽ ሎሚ በመጨመር ሁሉንም ቀላቅሎ 2 ብርጭቆ ውሃ በመጨመር ከዛም አንድ ላይ መፍጨት፣ ከዛም አጥልሎ መጠቀም ይቻላል። በነገራችን ላይ የካሮት ጁስን ስታዘጋጁ አንድ ጊዜ አዘጋጅታችሁ እስከ 3 ቀን መጠቀም ትችላላችሁ። ማቀዝቀዣ ውስጥ በማስቀመጥ አንድ የተዘጋጀው የካሮት ጁስ እስከ 3 ቀን ድረስ ሊያገለግላችሁ ይችላል። እንደዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ዛሬ ያየናቸው 6 መሰረታዊ የደም ስኳር መጠንን ወይንም የሰውነት ክብደትን ለመቀነስ የሚረዳን ነገሮች ያየን ሲሆን እናንተም በተቻላችሁ መጠን ተግባራዊ በማድረግ አላስፈላጊ ውፍረትን ማስወገድ ትችላላችሁ። ነገር ግን እነዚህን ነገሮች ስትጠቀሙ የአመጋገብ ስርዓታችሁንም ማስተካከል ይኖርባችኋል ማለት ነው። ለዛሬ የነበረን ፕሮግራም የእስካሁኑ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ እና ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ እና ላይክ እያደረጋችሁ